ታዳሚያችን ያነሱት ጥያቄ ልጅ 12 ዓመት ወንድ ልጅ ነው እና በስኪዞፍሬኒያ ዲያግኖሲስ ሪስፔሪዶን ከአንድ ዓመት በላይ ሲወስድ ነበር። ከዛ ሙሉ ለሙሉ እናትየው የጤና ባለሙያ ስለሆኑ ከጉበት ከኩላሊትና ስኳር ያመጣል የሚል ሳይድ ኢፌክቱን በማየት መድኃኒቱን አቋርጫለሁ እና ምን ትሉኛላችሁ የሚል ጥያቄ ተነስቷል። እንግዲህ የተጠየቀው ጥያቄ 12 ዓመት ልጅ ስኪዞፍሬኒያ ያለው ሪስፔሪዶር ሲወስድ የነበረ የሪስፔሪዶር ሳይድ ኢፌክት ጉበቱንም ኩላሊቱንም የስኳር በሽታ ያመጣልበታል ተብሎ ቢቆም ይሻላል ብለው እናትየው ይህን ወስነው ነው ያቆሙት። እንግዲህ እኛ በምን መንገድ ነው ይሄን የምናየው ከተባለ ቅድም ምንድን ነው ምን ብዬ ያለው ይሄ ሕክምናው ይሄ መድኃኒቱ ኪኒኑ መርፌው ለማዘዝ ሰዎች እንዲወስዱት ለማድረግ እና ውጤት ለማየት በጣም ውስብስብ ነው። ቀላል ሳይንስ ይመስላል፣ ግን ቀላል ሳይንስ አይደለም። ሁሌ ቻሌንጅ ያደርገናል። ይሄን ሁሉ ዓመት ሰርተን አሁንም መድኃኒት ስናዝ በጣም ብዙ ቻሌንጅ በደንብ አስቦ በደንብ በጥልቀት ማሰብ ይፈልጋል እና ይሄ ልጅ 12 ዓመቱ ነው። ኤርሊ ነው የጀመረው ስኪዞፍሬኒያ። በጣም በልጅነቱ ነው የጀመረው። በልጅነት ሲጀምር ስኪዞፍሬኒያ መድኃኒት ልጁ እንዲወስድ ማድረግ በጣም አስፈላጊ ነገር ነው። ለምን አስፈላጊ ነው? ምክንያቱም በልጅነት የጀመረ ስኪዞፍሬኒያ ብዙ ጊዜ ውጤቱ በጣም ውስብስብ ሊሆን ይችላል። ስለዚህ ግን ቶሎ ብሎ መድኃኒት ላይ አድርጎ መድኃኒቱን በትክክል መስጠት 12 ነው። ከ12 እስከ 18 ባለው ያለው እድሜ ደግሞ በጣም ክሪቲካል ኤጅ ነው። ወጣት ወንድ ልጆች የተለያዩ ክህሎት የሚያዳብሩበት ነው። ማህበራዊ ክህሎት፣ የስነ ልቦናዊ ክህሎት የሚያዳብሩበት ነው እና ስኪዞፍሬኒያ ደግሞ እነኝህን ክህሎቶች እንዳያዳብሩ ስለሚያደርግ ካልታከመ ይሄ ልጅ ነገሮች ወደኋላ እየጎተቱት አእምሮው እንዳይበስል 18 ሲደርስ 18 አይነት ብልጠት እና ክህሎት እንዳይኖረው ያደርገዋል። ስለዚህ የኔ ምክር ምንድን ነው? መድኃኒቱ መቀጠል አለበት። ይሄ ምንም ጥርጥር የለውም። አሁን መድኃኒቶች ሳይድ ኢፌክት ሊኖራቸው ይችላል፣ ግን ሳይድ ኢፌክቱ ሞኒተር መደረግ ይችላል። ክትትል ይፈልጋል። ደም መርምሮ ያሉን ፍራቻዎች በሙሉ ማስወገድ እንችላለን። የሚገባውን ያህል ዶዝ ብቻ መስጠት እንችላለን። ሌላ እነኝህን የማያመጡ መድኃኒቶች የሐኪም ውሳኔ ነው የሚሆነው፣ ግን ወደ ሌላ መድኃኒትም ሽፍት ማድረግ ይቻላል እና አንድ መድኃኒት ስናዝ መድኃኒት ሳይድ ኢፌክት የሌለው መድኃኒት የለም። አስፕሪን ለራስ ምታት ይወሰዳል። ሳይድ ኢፌክት አለው ወይ? አዎ ሳይድ ኢፌክት አለው። ጨጓራ ያደማል። ሰዎች ጨጓራቸው ይደማል እና ሲያስታውኩ ደም ሊያስታውኩ ይችላሉ። አስፕሪን ነው ይህንን ያመጣው። ስለዚህ ሳይድ ኢፌክት የሌለው ነገር የለም። ግን ምንድነው ሪስክ ኤንድ ቤኔፊት አናሊሲስ የሚባል ነገር አለ። ይሄን ስኪዞፍሬኒያ ሳላክመው ከምቀር ሪስኩን እንደምንም ሚኒማይዝ አድርጌ ልጁ ያለበትን የ12 ዓመት ያለበትን ልጅ ስኪዞፍሬኒያ እያከምኩ ብቆይ ለልጁ የተሻለ ነው። ሕክምና እንግዲህ ምንድነው? የትኛውም ሕክምና በተለይ የአእምሮ ሕክምና የታማሚውን ኳሊቲ ኦፍ ላይፍ ማሻሻል ነው። የታማሚውን ኳሊቲ ኦፍ ላይፍ ማሻሻል ነው። ምን ማለት ነው? ትምህርት አቋርጦ ከሆነ ትምህርት እንዲማር፣ ከጓደኞቹ ጋር መጫወት አቁሞ እንደሆነ ወደ ከጓደኞቹ ጋር መጫወት እንዲችል፣ ብቻውን ቁጭ ብሎ ብቻውን ያወራ እንደሆነ እንዳያወራ፣ በማብራቱ ሌሎች ልጆች እየሳቁበት ከሆነ ያን እንዳይስቁበት ማድረግ ነው። የታማሚውን ኳሊቲ ኦፍ ላይፍ በጣም ጥሩ ማድረግ ነው ህክምና ታርጌት የሚያደርገው። ከዛ ውጭ ሌላ ሳይድ ኢፌክት እንዳይኖረው ከፍተኛ ጥንቃቄ ያደርጋል። ስለዚህ ይሄ ልጅ ምንም ጥርጥር የለው ወደ ሐኪሙ ጋር ተመልሶ ሐኪሙን ይቅርታ ጠይቆ ይሄን ፈርቼ ነው ብሎ ወደ ህክምናው ማድረግ ልጁ ይጠቀማል ቢደረግ። ጨረስኩ። እሺ ዶክተር በጣም እናመሰግናለን። ቀጣይ ጥያቄያችን የሚሆነው እርሳቸው የጤና ባለሙያ ናቸውና ኢንተርን ሐኪም ሆኜ አማኑኤል ሆስፒታል ውስጥ በምሰራበት ጊዜ አንዳንድ ታካሚዎች ለመድኃኒት ምላሽ አለማድረግ ሪስፖንድ አለማድረግ ይታይባቸው
ነበርና በእርስዎ ኤክስፒሪየንስ የአእምሮ ህመም ሆኖ በሜንታል ሄልዝ ፕሮፌሽናልስ አድረስ መደረግ የማይችል የሚባል ካታጎሪ አለ ወይ የሚል ነው አንደኛው ጥያቄያቸው። ሁለተኛ ጥያቄ ደግሞ በዚህ በተመሳሳይ ሰው የተጠየቀ ኮሚኒቲያችን ውስጥ ያለውን አቲቲዩድ እንደ ጤና ባለሙያ እንዴት ነው መቀየር የምንችለው? የአእምሮ ህመምን ሙሉ ለሙሉ ከመንፈሳዊ ይሄ ኤቪል ስፒሪት ከምንለው ጋር የሚያያይዙት አሉና እንዴት ነው መስራት ያለብን ኢንዲቪጁዋሊ፣ እንዲሁም ደግሞ ማህበረሰቡን ላይ መስራት እንዴት እንችላለን የሚል ሁለት ጥያቄ አንስተዋል። ኦኬ፣ የመጀመሪያው ጥያቄ ለህክምናው መልስ የማይሰጥ በህክምና የማይሻሻል ህመም አለ ወይ የሚል ጥያቄ ነው። አዎ፣ በጣም ጥቂት ፐርሰንት፣ ምናልባት 0.1% ሊሆን ይችላል እንደዚህ አይነት ነገር ሊያጋጥም የሚችለው። ሪፍራክተሪ የምንላቸው የአእምሮ ህመም ችግሮች አሉ። እነኚህ ሪፍራክተሪ የሚባሉ የአእምሮ ህመም ችግሮች ለመድኃኒቱ መልስ ላይሰጡ ይችላሉ። ግን ሪፍራክተሪ በእኛ ሀገር ኮንቴክስት ነው የሚሆነው። ምክንያቱም ውጭ ላሉ መድኃኒቶች፣ ከውጭ ለሚገቡ መድኃኒቶች አሁንም ጥሩ ለውጥ፣ በጣም ድራማቲክ የሆነ ለውጥ ሊያመጣ ይችላል። ግን እጃችን ላይ ባሉ መድኃኒቶች ሞክረን የማይሳካልን ሊሆን ይችላል። ግን አሁንም ምንድነው ቅድም እንዳልኩት ነው፣ ህመምተኛን በመድኃኒት ማከም ውስብስብ ነው። ቀላል ሳይንስ አይደለም። ልፋት ይጠይቃል። ከህመምተኛው ከቤተሰቡ ጋር በጣም ጥሩ ግንኙነት ይጠይቃል። የትኛው መድኃኒት ከየትኛው ጋር ኮምባይን እንደምናደርገው በትክክል ማወቅ አለብን። በዚህ ላይ ደግሞ የምናክመውን ነገር ሲምፕተሞችን ሁሉ ታርጌት ማድረግ አለብን እና በቀጠሮ ሲመጣ እነኛ ነገሮች መሻላቸውን ሞኒተር ማድረግ ይፈልጋል እና አስጨራሽ ነው። ዓመትም 6 ወርም ዓመትም ሊፈጅ ይችላል። ስለዚህ ሪፍራክተሪ ፔሸንቶች ይኖራሉ። አዎ፣ ምናልባት ከውጭ መድኃኒት የሚፈልጉ መድኃኒቶች ሊሆኑ ይችላሉ። ወይም ደግሞ ዘግይተው የሚመጡ ሰዎች አሉ። ዘግይተው የሚመጡ አርሊ ጀምርና ስኪዞፍሬኒያ በ15 በ16 ይጀምርና ልጁ 30 ዓመት 40 ዓመት ሲሞላው ለህክምና ከመጣ ኔጌቲቭ ሲምፕተም የምንለው ነገር አለን አይደለም። ኔጌቲቭ ሲምፕተሞች ብዙ ጊዜ ለመድኃኒቶች ብዙም ሪስፖንድ አያደርጉም። ግን ከኛ ጋር ባለው ጥሩ ግንኙነት ባዘዝንለት መድኃኒት እየመጣ ከሚናገረው ነገር ቤተሰቡን ከምናስተምረው ነገር ያንን በማድረጋችን የህመምተኛውን ኳሊቲ ኦፍ ላይፍ ጥሩ ልናደርገው እንችላለን። አለማድረግ ተስፋ ቆርጦ በቃ ይሄ አይሻሻልም ብሎ ቤት ውስጥ ዝም ብሎ ከሚጣል ሰው ይልቅ በወር አንዴ አማኑኤል እየመጣ መደረግ ያለበት ነገር እየተደረገ ለቤተሰቡ ምክር እየተሰጠ እሱንም እያዋሩ የሚሻሻለውን ነገር እያሻሻሉ ወደፊት መውሰድ ኳሊቲ ኦፍ ላይፍ ነው ብያለሁ ቅድም። ኳሊቲ ኦፍ ላይፍን በዛ መንገድ ማሻሻል ይቻላል። ግን ሪፍራክተሪ ህመምተኞች አሉ፣ ያው ያጋጥማሉ፣ ግን ሬር ናቸው። ልክ አሁን በህክምና በሜዲሰን ካንሰር ብለን እንደምንለው ማለት ነው። የሆነ ካንሰር ፓንክሪያቲክ ካንሰር አለ፣ እንደዚህ ይደረጋል እንዲደረጋል እንደምንለው፣ በሳይካትሪም አንዳንድ ህመሞች ያን ያህል ሲቪሪቲያቸው ያን ያህል ሊሆኑ ይችላሉ። የማህበረሰቡን አቲቲዩድ እና ኖሌጅ ያለውን አመለካከትና እውቀቱን እንዴት አድርገን ማሻሻል እንችላለን? እንግዲህ ምንድነው ያው አንደኛ ማመን ይፈልጋል ማህበረሰቡ። አቲቲዩዱ፣ አመለካከቱ እና እውቀቱ ለአእምሮ ህመም ያለው እውቀት ለህመምተኞች ለአእምሮ ጤና የተሻለ እንዲያዋጣ የተሻለ ኮንትሪቢዩት እንዲያደርግ ገንቢ ሚና እንዲጫወት ምን ማድረግ እንችላለን ብሎ ማመን ይፈልጋልና ልናደርጋቸው የምንችለው ነገር ምንድን ነው? ማዘመን፣ የማህበረሰቡን አስተሳሰብ ማዘመን ነው ያለብንና ማዘመን ማለት ማስተማርን ሊጨምር ይችላል። ግን ማስተማር ብቻ አሁን ሚዲያ ላይ ወጥተን እንደዚህ ነው ስኪዞፍሬኒያ እንዲህ እኮ ነው በዚህ ይድናል ምናምን ብቻ አይደለም እና ይሄ ማስተማሩ ካልቸሩን አቲቲዩድ መቀየር ምንድን ነው? አቲቲዩድ በንግግር አይቀየርም። አቲቲዩድ ሊቀየር የሚችለው ሞዴል የሆኑ ሰዎች
ከማህበረሰብ ውስጥ እየፈጠሩ እነሱ የተሻለ ሲኖሩ የተሻለ አመለካከት ሲኖራቸው ያ በዛ አመለካከታቸው የተሻለ ጥቅም ሲያገኙ ሰዎችም እነሱን እያዩ ሊቀየሩ ይችላሉ። እና አቲቲዩድ ፕራክቲካል የሆነ ነገር ነው፣ መሬት ላይ የወረደ ነው። በመነገር ብዙ ለውጥ ላያመጣ ይችላል። ምክንያቱም የተሰማ ነገር በሙሉ ምናልባት አሁን ከዚህ ቴሌግራም ውይይት በኋላ አእምሯችን ውስጥ የሚቀረው ከተነጋገርነው አእምሯችን ውስጥ የቀረው ነገር 20% ሊሆን ይችላል። የዛሬ 2 ወር ጠርቼ የተናገርኩትን ነገር ብጠይቅ 2%ም አታስታውሱ። አቲቲዩድ ግን ይሄ ጀስት እንግዲህ ኖሌጅን በተመለከተ ነው። አቲቲዩድ ግን የሚቀየረው በትንንሽ ጉዳዮች ላይ በግሩፕ ዲስከሽኖች፣ ቡና ሲጠጣ ቡና ላይ የሚነሱ ዲስከሽኖች፣ እድር ላይ እቁብ ላይ የሚነሱ ዲስከሽኖች፣ የእምነት ቦታዎች ላይ የሚነሱ ዲስከሽኖች የሰዎችን የአመለካከት ሊቀየር ይችላል። አቲቲዩድ ደግሞ ሊቀየር የሚችለው በሐኪም ብቻ ላይሆን በሐኪም ንግግር ላይሆን ይችላል። የሃይማኖት አባቶች፣ የሀገር ሽማግሌዎች ምናምን ሲናገሩ የተሻለ ሊደመጡ ይችላሉ። እና አሁን ያልኳቸው ነገሮች እነዚህ ነገሮች ተደማምረው ማህበረሰቡ ላይ ለውጥ ማምጣት ይቻላል ብዬ አስባለሁ። እሺ ዶክተር በጣም እናመሰግናለን። ቀጣይ ጥያቄያችን የሚሆነው አእምሮ ሕክምና ላይ የሚታዘዙ መድኃኒቶች የመድኃኒቶቹ ብራንድ ወይም ደግሞ ሀገር ለውጥ ያመጣል ወይ? ሕክምናው ኢምፓክት መፍጠሩ ላይ ምን ተጽዕኖ አለው? ያ እንግዲህ አሁን የተለያዩ ብራንዶች አሉ። ሪስፔርዶል ብለን ሪስፔርዶል አሜሪካን ይመረታል። አውሮፓ ብራንድ አለ፣ የህንድ አለ እና የጆርዳን አለ። አሁን ሪስፔርዶል ለምሳሌ ብንወስድ የተለያዩ ብራንዶች አሉ። ጀኒውን ከሆነ እውነተኛው ሪስፔርዶል ከሆነ ኮንቴንቱ አንድ አይነት ነው የሚሆነው። ሁሉም ነገር አንድ አይነት ነው የሚሆነው። ልዩነቱ ሊሆን የሚችለው ሪስፔርዶል ህንድ ማምረት ይረክሳል ከአሜሪካ ውስጥ ከማምረት ይልቅና በደንብ ከተሰራ ጥሩ ብራንድ ከሆነ ጥሩ ካምፓኒ ከሆነ የአንዱም ሪስፔርዶል በጣም ጥሩ ነው። የጆርዳኑ ሪስፔርዶል በጣም ጥሩ ነው። ደግነቱ እኛ እድለኛ ነን። እኛ ሀገር ብዙውን ኢምፖርቶች መንግስት ኮንትሮል ያደርጋልና ብዙ ኢምፖርቶች መንግስት ፍቃድ ሳያገኙ መድኃኒቶች ኢምፖርትድ አይሆኑም እና በዛ ምክንያት ብዙ ገበያ ላይ ያሉት ለአእምሮ ህመም የሚሰጡ መድኃኒቶች ጥሩ ናቸው ብዬ አስባለሁ። አሉ አንዳንድ ጊዜ የሚያጋጥሙን ነገሮች አሉ። ትርፋቸውን ከፍ ለማድረግ እያሉ የመድኃኒቱን ኳሊቲ ዝቅ የሚያደርጉ አሉ። ሌላው ደግሞ እንግዲህ በኮንትሮባንድ የሚገቡ መድኃኒቶች ሊኖሩ ይችላሉ። በኮንትሮባንድ የሚገቡ መድኃኒቶች እንዴት እንደገቡ፣ ምን ያህል ጥንቃቄ እንደነበራቸው፣ በግመል ተጭነው ነው ወይ፣ ፀሐይ መቷቸዋል ወይ፣ የሚገባውን እንክብካቤ አግኝተዋል፣ እነሱ ምናልባት እንትኑ ሊቀንስ ይችላል። ግን በአብዛኛው እንደው ወጣ ገባ የተለያዩ ነገሮች ያጋጥሙናል። በአብዛኛው ግን አሁን እኛ ሀገር ያሉት መድኃኒቶች መንግስት ተቆጣጥሮ ስለሚያስገባቸው ኳሊቲያቸው ከሞላ ጎደል ጥሩ ነው ብዬ አምናለሁ። እሺ እናመሰግናለን። ቀጣይ ጥያቄያችን የሚሆነው የአእምሮ ሕክምና ታካሚዎች ከሚያነሱት አንደኛው ጉዳይ ምንድነው? መድኃኒት ከተጀመረ እና ለውጥ ካዩ በኋላ ተመልሶ ማገርሸት ወይም ሪላፕስ የምንለው ነገር አለና እኛስ የአእምሮ ሕክምናችን ላይ ኤፌክቲቭነሱ እንዴት ይታያል? እንግዲህ ያው የአእምሮ ሕክምና ስንል የአእምሮ ህመሞችን በሙሉ ነው የሚያጠቃልለው። ወደ 360 በላይ የአእምሮ ህመሞች አሉ። አንዳንዶቹ የአእምሮ ህመሞች አንድ ጊዜ ይታከሙና ከዛ በኋላ መድኃኒቱ ተቋርጦ ማናያቸው ሰዎች አሉ። ይመጣሉ፣ ይታከማሉ፣ መድኃኒታቸውን
እስከሚያስፈልግበት ጊዜ እንሰጣለን። ሌላም ሰፖርት የሚያስፈልጋቸውን ሕክምና እናደርጋለን። ከዛ በኋላ መድኃኒቱን ደግሞ በዘዴ እኛው ራሳችን እነሱ ሳይሆኑ በዘዴ እናቆማለን። ከዛ በኋላ ማናያቸው እንትኖች አሉ። አንዳንድ ሕክምናዎች ደግሞ አንዳንድ የአእምሮ ህመሞች ደግሞ አንዳንዴ ሪላፕስ ያደርጋል። ሪላፕስ ሲኖር ሪላፕሱን እናክማለን። ደህና ሲሆኑ ደግሞ መድኃኒቶቹን አቋርጠን እናያለን። አንዳንድ የአእምሮ ህመሞች ደግሞ ሁሌ መድኃኒት ለመውሰድ የሚያስፈልግባቸው የአእምሮ ህመሞች አሉና እነኛ ሰዎች መድኃኒታቸውን ሬጉለርሊ ይወስዳሉ። በቀጠሮ በ3 ወሩ በ4 ወሩ ይታያሉ። መድኃኒታቸውን እስከወሰዱ ድረስ ማገርሸትም ግርሻ የምንለው ነገር አይኖራቸውም። ወደፊት ይሄዳሉ። ኦንሊ ነገር ግን መድኃኒታቸውን ሁሌም ይወስዳሉ። ልክ ስኳር ህመምተኞች መድኃኒታቸውን ሁሌ እንደሚወስዱት የደም ግፊት ያለባቸው ሰዎች መድኃኒታቸውን እንደሚወስዱት እነሱም እየወሰዱ ህይወታቸውን ይገፋሉ። እሺ፣ እናመሰግናለን። 2 ጥያቄዎች ብቻ ነው የቀሩኝና አንደኛው ጥያቄ የሳይኮሎጂ ተማሪ ነኝ እና እኔ ላይ የማያቸው አንዳንድ ከስነ አእምሮ ጋር የተያያዙ ችግሮች አሉ። ስለዚህ ወደፊት እንዴት ነው ራሴን ሂል አድርጌ በመማረው የትምህርት ዘርፍ ሌሎች ሰዎችን መርዳት የምችለው የሚል ጥያቄ ተነስቷል። እንግዲህ ሳይኮሎጂ ተማሪ ነኝ። ጥሩ ጅምር ነው። ምክንያቱም የመጀመሪያው ነገር ለአእምሮ ሕክምና ውስጥ ገብቶ ለማገልገል ፓሽን ይፈልጋል። ፓሽን ይፈልጋል። ውስጥ መኖር ያለበት ነገር ነው። ምክንያቱም የአእምሮ ሕክምና ብዙም ሪዋርዲንግ አይደለም። በጣም ሪዋርዲንግ አይደለም ማለት ኢንተርምስ ኦፍ ፋይናንስ ሪዋርዲንግ አይደለም እና ግን ብዙ ሰዎች የአእምሮ ሕክምና አገልግሎት ውስጥ ብዙ እንዲቆዩ ሊያደርጓቸው የሚችሉት ነገር ምንድነው? ፓሽን ያስፈልጋል። ያ ፓሽን ዴቨሎፕ አድርጎ አሁን ጠያቂያችን የስነ ልቦና ባለሙያ ነኝ እና የአእምሮ ሕክምና ውስጥ ገብቼ አገልግሎት መስጠት ፈልጋለሁ ብሏል። ይህንን ፓሽኑን በደንብ ዴቨሎፕ ማድረግ ነው ከነ ቻሌንጁ ማለት ነው። ያው እንግዲህ ገብቶ ሕክምና አገልግሎት እስኪሰጥ ድረስ ብዙ ውጣ ውረዶች ያጋጥሙታል። ግን ጀምሮታል። የመጀመሪያ ዲግሪ በሳይኮሎጂ ያለው ይመስለኛል። ጥሩ ጅምር ነው። እዚህ ላይ ተመስርቶ ግን ምናልባት ክሊኒካል ሳይኮሎጂ ቢጀምር ክሊኒካል ሳይኮሎጂ ቢማር እና ፓሽኑ ካለው ጥሩ ቴራፒስት ባለሙያ ሊሆን ይችላል። ወይም ደግሞ ፈርስት ዲግሪ ሳይኮሎጂ ያለው ሶሻል ወርክ ቢማር ጥሩ የማህበራዊ ድጋፍ የሚሰጥ ባለሙያ ሊሆን ይችላል። ስለዚህ እሱ ሊረዳ ሰዎችን የአእምሮ ህመምተኞች ሊረዳበት የሚችል ነገሮች በጣም ብዙ ነገር አሉ። ፓሽኑና ሙያውን ቀስ እያለ ከገፋው ብዙ ነገር ማድረግ ይችላል ብዬ አስባለሁ። እሺ ዶክተር እናመሰግናለን። አንድም የተነሳ ጥያቄ ምንድን ነው የአእምሮ ሕክምና ክትትል የሚያደርግ ወይም ደግሞ ከአእምሮ ህመም ጋር የሚኖር ሰው ልክ በተመሳሳይ ወይ ስነ ልቦና ባለሙያ ለመሆን ወይም ደግሞ ልክ ሳይኪያትሪስት ለመሆን ምን አይነት ቅድመ ሁኔታዎችን መከተል አለብኝ የሚል ጥያቄም ተነስቷል። የአእምሮ ህመም ስላለን ከምንም ነገር አያግደንም። መጀመሪያ ያንን ማመን የሚፈልግ ይመስለኛል። የአእምሮ ህመምም ሆነን ሁሉንም ነገር መሆን እንችላለን። ያንን ካመንን ከዛ በኋላ ግን ምን ይፈልጋል? ያንን ህመም መቀበል ይፈልጋል። ተቀብሎ ስለዛ ነገር በደንብ ማወቅ፣ የሚወደውና የሚጠላውን በደንብ መለየት፣ ከአእምሮ ሐኪማችን ጋር በጣም የጠበቀ ግንኙነት መኖር፣ አድርጉ የምንባለውን ነገር በትክክል ማድረግ። ከዛ ይህንን ካደረግነው ሪላፕስ ስለማይኖረን the sky is the limit
መሆን የምንፈልገውን እንሆናለን። ስለዚህ በእኔ እምነት የአእምሮ ችግር ኖሮበት ተቀብሎት ሕክምናውን ተከታትሎ በጣም ጥሩ ሆኖ የአእምሮ ሐኪም ሊሆን ይችላል። በደንብ ሊሆን ይችላል። ቴራፒስት ሊሆን ይችላል። ምንም ነገር ማድረግ ይችላል ብዬ ነው የማምነው። ግን ያው ህመሙን ኦን አድርጎ ከመፍትሄው ጋር መጣበቅ ይፈልጋል እና በተጨማሪም አብሮ ፓሽኑ መምጣት አለበት። እሺ ዶክተር እናመሰግናለን። አንደኛው ጥያቄ ከአእምሮ ህመም ጋር ተያይዞ የሚመጣው ስቲግማ ቅድም እያነሳ ነው ነበር። ከኮሚኒቲ ዋይዝ ብቻ ሳይሆን በጤና ባለሙያዎች በኩልም ለሜንታል ሄልዝ የሚሰጠው ስቲግማ አለ እና ስለሱ ምን ትላለህ? ምን አድቫይስ ታደርጋለህ ለጤና ባለሙያዎቻችን? እንግዲህ ይሄ ስቲግማ መገለልና መድሎ እኛም ጤና ባለሙያዎች የማህበረሰቡ ክፍል አይደለም። ከየት መጣን? ከእንትን ከማርስ ላይ አልወረድንም እና በህብረተሰቡ ባህል፣ ሃይማኖት፣ ትውፊት፣ አመለካከት ምናምን በዛ የታሸነን እና ብንማርም ሙያችንም ነው ብንልም ፓሽን አለንም ብንልም ይሄ አቲቲዩድ በቀላሉ የሚለቅ ነገር ስላልሆነ ቅድም እንዳልኩት በመንገር በመማር በማንበብ በቃላት ብቻ አደርጋለሁ በሚል ነገር በቀላሉ የሚለቅ ነገር አይደለም። የአቲቲዩድ ሽፍት ማምጣት በጣም ከባድ ነገር ነው እና በዛ ምክንያት ሁላችንም የአእምሮ ህመምተኞችን ለማግለል እነሱን ለየት አድርገን ለማየት ስቲግማታይዝ ማድረግ ሁላችንም ያን ለማድረግ በጣም የተጋለጥንን ያለ ነው። ግን ሁሌ ምን ማሰብ ይፈልጋል? ድምፅ አልባ ስለሆኑ እኛንን ድምፅ እንድንኖራቸው የሚፈልጉት፣ እኛንን የእነሱን ጉዳይ ጮክ ብለን እንድናነሳ የሚፈልጉት። እኛው ካገለልናቸው ከማህበረሰቡ በዚህ ላይ ደግሞ በእነሱ ነው እንጀራ የምንበላው። በጣም የሚገርመው ነገር እሱ ነው። በእነሱ እንጀራ እየበላን በእነሱ ኑሮ እየኖርን እነሱ ስላሉ እነሱን አክመን ህይወት እየኖርን እያለ ግን እነሱን የምናገል ከሆነ በጣም አስቸጋሪ ነገር ነው። ስለዚህ ከእነሱ ጋር የጠበቀ ግንኙነት ሊኖረን ይገባል እና በተለይ ማህበራቶችን ከእነሱ ጋር ያሉትን የእነሱ አሶሲዬሽኖች ይኖራሉ። ከእነሱ ጋር ጠጋ ብሎ መስራት ያስፈልጋል። ዋን ቱ ዋን ከእነሱ ጋር በጣም ጥሩ ግንኙነት መፍጠር ይፈልጋል። እንደ ጓደኛ እንደ ሰው እንኳን አደረሰ ልንላቸው ይገባል። መልካም ልደት ልንላቸው ይገባል። እንደ ሰው እኛንና ልናያቸው የምንችለው እና እነኚህ ሞዴሎች ከኛ ይጠበቃሉ። እኛ ስናደርገው ማህበረሰቡም ደፍሮ ያደርገዋል። እኛ ካላደረግነው ግን ማህበረሰቡ የበለጠ ይጨቁናቸዋል፣ የበለጠ ያገላቸዋል። ያንን ማድረግ በጣም አስፈላጊ ነገር ነው። እሺ በጣም እናመሰግናለን። ቀድም ጥያቄ አንስተው የነበሩ አንድ አድማጫችን የ15 ዓመት ልጅ ስኪዞፍሬኒያ ሜዲኬሽን አቋርጫለሁ ብለው የነበሩ እናት ናቸው እና እናት ነኝ፣ ኬርጊቨር ነኝ፣ ፕላስ ደግሞ በሙያዬ ፋርማሲ ፕሮፌሽናል ነኝ እና ከልጄ ጋር ያለውን የአእምሮ ህመም ቅድም እንደገለጹት መድኃኒትም እስከ ማቋረጥ ደርሰዋል እና እነዚህን ነገሮች እንዴት ባላንስ አድርጌ ለልጄ የተሻለ ኬር ጊቨር መሆን እችላለሁ የሚል ጥያቄ ተነስቷል። እንግዲህ የተሻለ ኬር ጊቨር ለልጅ ለመሆን ስለ ህመሙ መረዳት ጥሩ ነው። የጤና ባለሙያ ናቸው። የጤና ባለሙያ ከሆኑ ስለ ችግሩ ማንበብ፣ አሁን ኢንፎርሜሽን እጃችን ላይ አይደለ ያለው፣ ጉግል አድርገን በጣም ብዙ ነገር ማየት ብዙ ነገር ማንበብ እንችላለን እኮ። እዛ ላይ ማንበብ እንዲያነቡ ነው የምመክረው። ስለ ስኪዞፍሬኒያ በበለጠ እንዲረዱ እመክራለሁ። እንዲህ አይነት ሴሽኖች ሲኖሩ እዛ ላይ መሳተፍ በጣም አስፈላጊ ነገር ነው። ሌላው ደግሞ አሶሲዬሽኖች አሉ። እነዚህን አሶሲዬሽኖች ፈልጎ አግኝቶ ከነሱ ጋር
እዛ እየሄዱ እውቀት ለመቅሰም መፈለግ ያስፈልጋል። በተጨማሪም ከልጃቸው ሐኪም ጋር የጠበቀ ግንኙነት መመስረት፣ እሱ ሪኮመንድ በሚያደርገው መሰረት የሚነበቡ ነገሮችን ለማንበብ መሞከር፣ የሚቀየሩ መድኃኒቶች ካሉ እነሱን ለመቀየር መሞከር እና የልጃቸው ኳሊቲ ኦፍ ላይፍ እንዲሻሻል አብሮ ታርጌት አድርጎ መስራት ይችላሉ ብዬ ነው የማስበው። እሺ፣ አንድ የመጨረሻ ጥያቄ ተልኮልኛል በውስጥ በኩል የላብራቶሪ የደም ምርመራ በየስንት ጊዜ መደረግ አለበት በአእምሮ ሕክምና ሂደት ውስጥ የሚል ጥያቄ መጥቷል። እሱም እንግዲህ እንደ ሐኪሙ ነው የሚለያዩ። ቅድም እንዳልኩት ነው የአእምሮ ሕክምና በህመምተኛው ልክ ነው የሚሰፋው። ሃይሊ ኢንዲቪዥዋላይዝድ ነው። ጀነራል የሆነ ነገር መናገር በጣም ከባድ ነው። በ6 ወር አንዴ ብቻ የደም ምርመራ የሚያስፈልጋቸው አሉ። በወር አንዴ የሚያስፈልጋ፣ በሳምንት አንዴ ክሎዛፒን የሚወስዱ፣ በሳምንት አንዴ ለመጀመሪያ ጊዜ በሳምንት አንዴ የሚያስፈልጋቸው አሉ። ስለዚህ ከሰው ሰው ይለያያል። ተጓዳኝ ህመሞች ያሏቸው አሉ። ተጓዳኝ ህመም ያላቸው ሰዎች በሌላ መንገድ እንደገና ቼክ መደረግ አለባቸው እና አጠቃላይ የሆነ እንደው አንድ ህግ እንዲህ ነው ብሎ ማስቀመጥ በጣም አስቸጋሪ ነገር ነው። ያንን ለህክምና ባለሙያው ነው የምትሆነው። እሺ ዶክተር በጣም እናመሰግናለን። አንድ ጥያቄም አሁን በመጨረሻ ተልኳል። ሀሳብ፣ ስሜትና ባህሪ የተያያዙ ናቸው ወይ? ለሁሉም መነሻው ደግሞ ሀሳብ ነው እና የምንመርጣቸው ሀሳብ የማስተካከል ክህሎትን ካዳበርን ቅድመ ጥንቃቄ ይሆናል እና ይህ ክህሎት ህብረተሰቡ ጋር እንዲደርስ ምን ተሰርተዋል? በጣም ጥሩ ጥያቄ ነው። እንግዲህ ሀሳብ፣ ባህሪና ስሜት በጣም የተያያዙ ናቸው። ስሜታችን የሀሳባችን ነጸብራቅ ነው። ስሜት ባህሪ እንደፈለገ ያደርገዋል። ስሜት ሀሳብንም ወደ ሌላ ነገር ሊወስደው ይችላል እና ማህበረሰቡ ላይ ይሄ ነገር እንዴት ተደርሷል? ማህበረሰቡ ከዚህም በላይ ሊያውቅ ይችላል ብዬ አስባለሁ። ይሄ እንግዲህ የፈረንጆች ኮንሰፕቹዋል ፍሬምወርክ ነው። አእምሮን የሚረዱበት በዚህ መንገድ ነው ብዬ አስባለሁ እና ግን ማህበረሰቡ የራሱ መንገድ አለው። ሀሳብንም ስሜትንም በደንብ አድርጎ ባህላዊና ሃይማኖታዊ በሆነ ሁኔታ ይረዳዋል። በጣም ከዚህም የበለጠ ዊዝደሞች ይኖሩታል ብዬ ነው የማስበው እና ገበሬ ነው የምንለው ሰው ስሜትና ሀሳብን በደንብ ነው የሚለየው። አንድ ነገር ሲደረግ እስኪ ግንፍል አትበል፣ እስኪ አሳድረው ይሄን ነገር አሁን እንደዚህ አይደረገው ላስብበት ብሎ ቤቱ ሄዶ እኮ አስቦበት ነው ይመጣል እና ይሄ ነገር በደንብ እንትን ያደረገ ነው። ግን ምን ይፈልጋል? ያንን ነገር ማህበረሰብ ውስጥ ያለውን እንደዚህ ሀሳብ፣ ስሜትና ባህሪ እንዴት እንደማያይዙ አውቆ በትውፊቱ፣ በንግግሩ፣ ይሄ ኢደም ኦፍ ኤክስፕሬሽን ባገላለጹ ያንን አጥንቶ አዘምኖ ሁሉም ጋር እንዲዳረስ ማድረግ ስነ ልቦና ተማሪዎችም፣ የአእምሮ ሕክምና ተማሪዎችም፣ ፊሎዞፈሮችም የነሱ ሁሉ ቅንጅት ነው ብዬ አምናለሁ። እሺ በጣም እናመሰግናለን ዶክተር። አንድ አድማጫችን ለዲፕሬሽን ፍሎክሲቲን መድኃኒት መውሰድ ጀምሬያለሁ፣ ለ3 ሳምንት ያክል ወስጃለሁ እና አሁን ላይ የመባባስ አይነት ስሜት ይሰማኛል። ስለዚህ መድኃኒቱን መውሰድ ልቀጥል ወይስ ማቆም አለብኝ የሚል ጥያቄ መጥቷል። እንግዲህ ጠቅላላ አድርጌ ልመልሰው። ይሄ ለሰዎች ዲፕሬሽን ሲኖራቸው ከዲፕሬሽን ስሜቱ ለመውጣት ጊዜ ይፈልጋል እና መድኃኒቱ ለውጥ የሚያሳየው 4 ሳምንት፣ አንዳንዶች ላይ 3 ሳምንት ሊሆን ይችላል፣ 5ም 6ም የሚሄድ አለ እና መድኃኒቱን እንዲወስዱ ሁሌም እንመክራለን እና እንዲታገሱ እንመክራለን እና አድማጫችን 3 ሳምንት ነው ያሉት።
ምናልባት 3 ሳምንትን መጨረስ በጣም አስፈላጊ ነው። ምናልባት 4 ሳምንት ካልባሰ በስተቀር 4 ሳምንትም ድረስ ታግሶ ሐኪማቸውን ሄዶ ማነጋገር፣ እየባሰ ያለበት ሁኔታ ካለ ቶሎ ብሎ ሐኪማቸውን በቅርበት ማነጋገር እና ያሉበትን ሁኔታ ከሐኪማቸው ጋር ዲስከስ ማድረግ በጣም አስፈላጊ ነገር ነው። እሺ ዶክተር በጣም እናመሰግናለን። አድማጮቻችን ላቀረቡት ጥያቄዎች ሰፊ የሆነ ሙያ